በጋሞ ዞን የዛይሴ ብሔረሰብ የሰብአዊ መብት ጥሰትና የዘር ማጥፋት ስጋት በተመለከተ ዜና ይዤ ቀርቤያለሁ። ከኛ ጋር ቆዩ። በደቡብ ኢትዮጵያ ክልል በጋሞ ዞን በሚኖረው የዛይሴ ብሔረሰብ ላይ የሰብአዊ መብት ጥሰቶችና ጥቃቶች ተባብሰዋል። ጥቃቱ ከግንቦት 3 ቀን 2017 ዓ.ም ጀምሮ እየተፈጸመ ያለው ተደጋጋሚ ጥቃትና የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱ ተገልጿል። በአካባቢው ያለውን ሁኔታ የብሔረሰቡ ተወላጆችና የሕዝብ ተወካዮች ምክር ቤት የዛይሴ ሕዝብ ተወካይ አቶ አብርሃም አሞሺ ገልጸዋል። ባለፉት ጥቂት ቀናት ብቻ 12 ሰዎች ሲገደሉ በርካታ አብያተ ክርስቲያናትና የመኖሪያ ቤቶች በእሳት መጋየታቸው ታውቋል። በተለይም የጋሞ ዞን መዋቅር አመራሮች አስተባብረውታል በተባለው በዚህ ጥቃት 98 ቤቶች ሙሉ በሙሉ ወድመዋል። ዘገባዎች እንደሚያመለክቱት በቅርቡ በተፈጸመው የበቀል እርምጃ ከ15 በላይ ሰዎች ሲገደሉ ከ18 በላይ የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል። በሺዎች የሚቆጠሩ ሰዎች ከአካባቢያቸው ተሰደዋል። የግለሰቦች ቤት መቃጠሉ፣ ንብረት መዘረፉ ተገልጿል። እንዲሁም በርካታ ሰዎች በአርባ ምንጭ ዙሪያ ፖሊስ ጣቢያና ወደ ሌሎች ያልታወቁ ቦታዎች ተወስደው መታሰራቸው ተነግሯል። የምክር ቤት አባል የሆኑት አቶ አብርሃም ለዴብሊቲ ሚዲያ እንደገለጹት ከህገወጥ ታጣቂዎችና የጋሞ ዞን መደበኛ ፖሊሶች በዛይሴ ነዋሪዎች ላይ ግድያ ፈጽመዋል። በተጨማሪም ንብረቶቻቸውን እየዘረፉ በቤተ ክርስቲያን ውስጥ በመግባት ጭምር ሰብአዊ መብት እየጣሱ በሙሉ በእሳት እያወደሙ ነው ብለዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ርዕሰ መስተዳድር አቶ ጥላሁን ከበደ በዛይሴ ብሔረሰብ ላይ እየደረሰ ላለው ሽፋን እንደሚሰጡ ገልጿል። አዲሱ ክልል ከተመሰረተ ጀምሮ ከ25 በላይ ንጹሃን ዜጎች በክልሉ ርዕሰ መስተዳድር ትዕዛዝ ሕይወታቸውን እንዳጡ አስረድተዋል። በመቶ የሚቆጠሩ ሰዎች የአካል ጉዳት እንደደረሰባቸው፣ ሰብአዊ መብታቸው ተጥሶ እንደታሰሩ እንዲሁም ከአካባቢያቸው እንደተሰደዱ ጠቁመዋል። አክለውም ርዕሰ መስተዳድር አቶ ጥላሁን ከበደ ብልሹ አሰራሮችን ሲፈጽሙ እና ሲያስፈጽሙ በቸልተኝነት እንደሚመለከቱ አስረድተዋል። ይህ ስራ እንዳይጋለጥ ፌዴራል መንግስት በሕግ እንዳይጠይቃቸው አቶ ታገሰ ጫፎ ከላይ ሆነው እየሰሩበት ያለው ስራ አሁን ላይ ይፋ መውጣት ጀምሯል ብለዋል። የአካባቢው ነዋሪዎች በእነዚህ ክስተቶች ላይ በአስቸኳይ ምርመራ እንዲያደርጉና እየደረሰ ያለውን ከፍተኛ የሰብአዊ መብት ጥሰት እንዲያስቆም ጥሪ እያቀረቡ ነው። በተጨማሪም የዛይሴ ብሔረሰብ የራሱን የአስተዳደር መዋቅር ለማግኘት ባቀረበው ጥያቄ ሽፋን የጋሞ አመራሮች እየፈጸሙት ነው ያሉትን በደል እንዲቆም ተማጽነዋል። ሌላኛው የአካባቢው ነዋሪ ለዴብሊቲ ሚዲያ እንደገለጸው የችግሩ መነሻ በአካባቢው የቆየው የዛይሴ ብሔረሰብ የመዋቅር ጥያቄ ጋር የተያያዘ ነው። አንድ የአካባቢው ነዋሪ በሰጡት ቃል ከህዝቡ በአሁኑ ወቅት እጅግ አስከፊ በሆነ የረሃብና ፍርሃት ውስጥ እንደሚገኝ ገልጸዋል። ይህ ሁኔታ የተፈጠረው በጸጥታ ኃይሎች እየተወሰደ ባለው የኃይል እርምጃ ምክንያት ነው። አሁንም ሰው ማሳ ተከልክሎ የገቡትም እየተገደሉ ናቸው። ብዙዎቹ የተገደሉትን ቤተሰብ ለማንሳትና ገብቶ ለመፈለግም ተከልክሎ ያለበት ሁኔታ ነው ያለው ብለዋል። በተለይም ከዚህ የከፋው ደግሞ ማሽላ የሚጠብቁትንም ሰዎች ከማማ ላይ እየገደሉ በመሆኑ ማሽላውም በወፍ እየተበላ እንደሆነ ገልጸዋል። አክለውም ከሰው አሁን ግማሹ ተሰደው ወደ አጎራባች ቀበሌዎች፣ የቀሩት ማንም ወደ ማሳ ተከልክለው ቁጭ ብሏል ነው ያሉት ብለዋል። አስተያየት ሰጪዎቹ በመጨረሻም እየተወሰደ ያለው የበቀል እርምጃ በግልጽ የዘር ማጥፋት ወንጀል ድርጊት እንደሆነ አስረድተዋል። የኢትዮጵያ ሚዲያዎች፣ የሰብአዊ መብት ተቋማት፣ የሚመለከታቸው አካላት ይህንን ድርጊት እንዲያስቆምል በፈጣሪ ስም እንማጸናለን ብለዋል። የእናንተ በተለይም የጭቁኖች ድምጽ የሆነውን ዴብሊቲ ሚዲያ ስለምትከታተሉ እናመሰግናለን። በሌላ ዜና እስክንመጣ በሰላም ቆዩ።